ጨጮ መድኃኔዓለም ገዳም በደቡብ ጎንደር ዞን በላይ ጋይንት ወረዳ በቀበሌ 19 ወይም ጨጮ ተብሎ በሚጠራው ቀበሌ ውስጥ ይገኛል። ከባህር ዳር ወልዲያ ደሴ በሚወስደው የአስፋልት መንገድ 195 ኪሎ ሜትር ርቀት ላይ ይገኛል። በደቡብ ጎንደር ዞንና በሰሜን ወሎ ዞኖች ማዋሰኛ ቦታ አካባቢ የሚገኝ የተፈጥሮ ደን የታጀበ ገዳም ነው። ጨጮ መድኃኔዓለም ቤተክርስቲያን በ5ኛው መቶ ክፍለ ዘመን በአፄ ካሌብ የንግስና ዘመን እንደተመሰረተ የታሪክ ድርሳናት ይገልጻሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትውፊት መሰረትም የበርካታ ታምራት እየሰራም ይነገርለታል። በዚህ ታሪካዊ ቦታ አፄ ቴዎድሮስ የኢትዮጵያን አንድነት በማድረግ ውጥናቸውን ለ7 ቀናት ሶይ እንደገቡበት ይነገራል። ከወሎዋ ንግስት ወርቂቱ ጋር በነበራቸው አለመግባባት ለመፍታት ወደ ወሎ ሲሄዱም ከነሰራዊታቸው በሰላም ከተመለሱ በበቅሏቸው ከነሙሉ ዕቃቸው እንደሚሰጡ ቃል ገብተው ተሳሉ። ከዚያም በኋላ ስለታቸው ሰምረው በሰላም ሲመለሱ በበቅሏ ምትክ ገንዘብ ሰጡ ይባላል። እና በቅሏ በዚያ ቦታ መንቀሳቀስ ስላልቻለች በቅሏ አግቱ መድኃኔዓለም ብለው እንደሰየሙት በታሪክ ይነገራል። አፄ ቴዎድሮስ ጨምሮ የተለያዩ ንጉሶችና ባላባቶች የመስቀል አክሊል መቋሚያና ሌሎች ስጦታዎች እንዳበረከቱለት የተለያዩ የታሪክ ድርሳናት ያስረዳሉ። ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል ከኢየሩሳሌም ወደ ግሸን ደብረ ከርቤ ሲጓዝም ከዚሁ ቦታ አርፎ ለ3 ቀናት መቆየቱም ይነገራል። ከግማደ መስቀሉ ጋር የመጡ የወርቅ መስቀልና ጽዋም ይገኙበታል። ጨጮ መድኃኔዓለም አሁን ድረስ መስማማት ያልቻሉ ሰዎች ተፈራርመው ወደ ገዳሙ በመሄድ ችግራቸውን እንደሚፈቱም ይነገራል። አካባቢው ጨጮ የተባለበት ምክንያት በዘመነ አጽባ በክፉ ዘመን ህዝቡ በረሃብና በበሽታ በማለቆ 2 ቄሶች ብቻ ቀርተው በጥምቀት በዓላት ታቦቱን ተሸክመው ለማክበር የሚያጅባቸው እንደሌለ አስበው ሲጨነቁ የእግዚአብሔር መልአክ ታቦቱን ይዘው እንዲወርዱ ማዘዙና ከእግዚአብሔር